አንተ የሰው አውሬ ሰው በላ መንፈስ ነው ውስጥ ያለ ይለኛል። ሪሊ ምን ሆናችሁ ነው? መዝሙር ስዘምር አንዳንድ እንቅስቃሴዎች ስንቀሳቀስ ቪዲዮ ስፖስት እንደዚህ አይነት ፍርድን ለመፍረድ እኔ ጋር ተሯሩጣችሁ የምትመጡት? የማደርገው ነገር ግልጽ ስላልሆነላችሁ ነው ወይስ ሰዎች ያሏችሁን ነገር አምናችሁ ነው ወይስ ሳደርገው አይታችሁ ነው እንደዚህ አይነት ነገር? እኔ አይደለሁም እኮ ስለ ሐሰተኛ ነቢያት አጥብቆ የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው አይደል? የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተኩሎች ከሆኑ ከሐሰተኛ ነቢያት ተጠበቁ ብሎ በማቴዎስ ወንጌል ምዕራፍ 13 ላይ ኢየሱስ ነው አድምቆ የነገረን። እንግዲህ አውሬዎቹ ተኩሎቹ ናቸው። የበግ ለምድ የለበሱ ነብይ የሚል ለምድ የለበሱ ሐዋርያ የሚል ለምድ የለበሱ አስተማሪ የሚል ለምድ የለበሱ እንጂ እኔ አቤል አቡና አይደለሁም አውሬ። እኔ የትኛውን አዳራሽ ከፍቼ በሐሰት ትንቢት ትዳራችሁን ቤታችሁን በጥብጬ እናት እህት ወንድም አባቶቻችሁን መድኃኒት እንዲጥሉ ጌታ ፈውሳችኋል ብዬ በሐሰት ነግራቸው የትኛውን ሰዎቻችሁን ገድዬባችሁ ነው በዚህን ያህል መጠን በዚህን ያህል ልክ እኔ ለማሳደድ በየኮመንቱ አድባችሁ የምትነሱት? በእርግጥ ይገባኛል። እኔ የምቃወማቸው ሐሰተኛ ነቢያት፣ ሐዋርያት፣ አስተማሪዎች እነዚህን የመሳሰሉ እኩይ ምግባር ውስጥ ያሉ እናንተ የምትሏቸውን አይነት ባህሪ ያላቸው የምትከተሏቸው የምትካድሟቸው ሰዎች አውሬነት በአገልጋይነት ሽፋናቸው ውስጥ እንዳለ አውቃለሁ። የአንዳንዶቻችሁን የኋላ ታሪክ ብነግራችሁ አይጠቅማችሁም እንጂ ስቲል እስካሁን ድረስ በጣም ብዙ ሰው እያበላሹ እንደሆነ አውቃለሁ። ግን ያንን ነገር ሁሉ አላወራሁትም እና እኔ እንድታቁልኝ የምፈልገው ነገር በኮመንት ጭብጨባችሁ፣ አድናቆታችሁ እንዲሁም ውግዘታችሁ ደንግጬ ሀሳብ የምቀይር መንገድን የማቋረጥ የጀመርኩትን ነገር ወደኋላ የምተው አይነት ልጅ አይደለሁም። የገባኝ ነገር ገብቶኛል። እግዚአብሔር ከተቀበለኝ እዚህ ኮመንት ላይ የምትፍጨረጨሩ ስዘምር እየጠበቃችሁ መታችሁ የሆነ ሀሳቦችን ልታስተላልፉልኝ የምትፈልጉ ሰዎች አትድከሙ ለማለት እና አውሬን ሂድና አዳራሽክ ውስጥ ፈልገው። እኔ ያበላሸሁት ክርስትና እንቅፋት የሆንኩት ወንጌል የለም። እንቅፋት ከሆንኩኝ ቢዝነስ ላደረጉ መጽሐፍ ቅዱስን መነገጃ ላደረጉ ሰዎች እንጂ ወደ ክርስቶስ ሰዎች እንዳይመጡ ኢየሱስን እንዳይሰሙ ጆሮዎቻቸውን አልደፈንኩባቸውም። አዎ የናዝሬቱ ጌታ ኢየሱስ ክርስቶስ ከጥንት ዓለም ከመፈጠሩ በፊት በአባቱ ዘንድ ልጅ ሆኖ ያለ ደግሞ በመጨረሻው ዘመን ከድንግል ማርያም ተወልዶ ስለ ኃጢአታችን የተሰቀለ ኢየሱስ ብቻውን የነገስታት ንጉስ ነው፣ የጌቶች ጌታ ነው፣ መዳኛ ነው፣ የዘላለም ሕይወት ነው። ይሄንን እውነት የሚቃወም ነገር ሰርቼ አላቅም። በዚህ እውነት ላይ ግን ሐሰታቸውን አንግሰው ሰውን የሚያስቱትን ሰዎች ተጠንቅቋቸው፣ ከነዚህ ሰዎች ተጠበቁ ብዬ ቀንና ሌሊት ጮህ ያለው አሁንም መጮሄን እቀጥላለሁ። ይሄ ከሆነ አውሬ የሚያስብለኝ አዎ አውሬ ነው። አዎ ገዳይ ነው ውስጤ። ይሄ ከሆነ አውሬና ገዳይነት ማለት ነው። ስለዚህ እንድትተርፉ፣ እንድታመልጡ፣ እንድትጠበቁ መጽሐፍት እንደሚያሳስቡ ሁሉ እኔ ከማሳሰብ ውጪ በግሌ በየቤታችሁ መጥቼ በክርስቶስ ኢየሱስ ወንጌል ሽፋን የነጠቅኳችሁም ነገር የወሰድኩባችሁም የገደልኩባችሁም ሰው የለም። ጌታ ኢየሱስ ይባርካችሁ።